አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ሰላም ነን። ቻናላችንን ላይክ አድርጉ፣ ሼር፣ ሰብስክራይብ አድርጉን። ዛሬ ደግሞ እንግዲህ እህቴ ማለት ነው 9 ዓመት ሳውዲ አረቢያ ሰርታ የሰራችውን ቤት ነው የማሳያችሁ። ያው በርግጥ ተከራይቷል። ውስጥ ላይ መግባት አልችልም። ውጩን ነው እንጂ ማሳያችሁ ማለት ነው ሀባይብ እንግዲህ ማለት ነው። የለፋ ሰው ጠንክሮ የሰራ ሰው የማይለወጥ ነገር የለም። እኛ ስንኖር ሳውዲ እንደ ሰው ጃዛ እንወጣም ምናምን አብረን ነበር። እንደምታዩት ይሄንን የመሰለ ይሄ እንዳለ ይሄ ኤሉ ቤት በዚህ እንደምታዩት ይሄ ተከራየ ነው። በዚህ ጋር የውጭ ሽንት ቤት አላቸው። ይሄ ቀሳለው የራሷ ነው። በዚህ የውጭ ሽንት ቤት የሷ ስለሆነ ማለት ነው። በዚህ ኩሽና አለ። ይሄ እንደምታዩት ይቺ እንግዲህ ከዚህ ጀመረች እቺ ኤሏ እዛች ድረስ ይሄ ተከራየ ነው ማለት ነው። ሀባይብ ያው ሰዎች የሉም ነበርና ተከራዮቹ እስኪ ልቀርጸው ብዬ ነው። ይሄ እንደምታዩት ይሄ የሷ ነው ማለት ነው። ሀባይብ ይሄንን አከራይታለች። እንግዲህ ደሴ ኪራይ በጣም ውድ ነው። እንደምታዩት ቆንጅዬ ነው ከተሰራ ራሱ ይሄ ከ7 ዓመት በለጠው ማለት ነው። ወይ ጃይከል እንደግቢ ከ7 ዓመት በለጠው ይሄ ቤት ከተሰራ። እሷ ደግሞ የምንኖርበትን ላሳያችሁ ማለት ነው ውዶችዬ። እዚህ ጋር እንደምታዩት የእቃ ማጠቢያ ሲንክ አላት። ይሄ ደግሞ እንደምታዩት እዚህ ጋር መክዘን አለቻት። ከዛ ይሄ ደግሞ እሷ የምንኖርበት ነው ማለት ነው። እህቴ ያው በአንድ ግድግዳው አንድ ስለሆነ አይለያቸው ይሆናል እንጂ ይቺ የሷ መኖሪያ ይችና ማለት ነው ወዶች። ያው ልጆቹ ምናምን ስላሉ እቃውን አንዱን ሳነሳ አንዱን እየረበረቡብኝ ነው። ይሄ የሷ ነው። ይሄኛው ደግሞ የእህቴ ነው ማለት ነው። ሀባይብ እንደምታዩት እዚህ ጋር የውጭ ኩሽና አላቸው። ዛሬ እንደውም እኔ ራሱ ገብስ ቆላውዬ ነው እዚህ እላችኋለሁ። ሀባይብ ረመዳን እየደረሰ ስለሆነ እዚህ ገብስ ቆላው አልኩኝ። የሷን ደግሞ ቆይ ውስጣን በትንሿ ላሳያችሁ። መብራት የለም እንደምታዩት። በዛ ጋር ኩሽና አላት። በዛ መኝታ ክላስ ሆነች። ደግሞ ሳሎን ሆናት። በቃ 3 ክፍል ነው ማለት ነው። ኩሽና ውጭ ላይ ያላት የውጭ ኩሽና፣ የዛ የውስጥ ኩሽና ነው ይሄ። በቃ እንደዚህ ነው ኖራችን። አልሐምዱሊላህ ረብል ዓለሚን እኛ ውጭ ስንኖር ጊዜያችንን ያው ጉልበታችንም ገንዘባችንም አልባከነብንም ማለት ነው። አባይ አንቺ ማካ ቪዲዮ መግባት ትፈልጊያለሽ መሰለ አንተ ማሊው ግን አንተ ተው እንጂ አልገባም። እና ይሄንን ይመስላል ሀባይብ። ለዛሬ እንግዲህ ጀላችሁ የመጣሁት ባጭሩ ይሄን ይመስላል። ኢንሻአላህ የዛችኛይቱ ነውቴን ደግሞ በደንብ በሰፊው በሌላ ቀን ቀርጫ መጣላችኋለሁ ማለት ነው። ይኸውላችሁ የሰራ ሰው በአግባቡ ገንዘቡን ከያዘ የማይለወጥ ነገር ምንም ነገር የለም ማለት ነው። ሀባይብ እንደዚህ አርጋ ግቢዋን በዚህ መልክ አጥራ ኮባዋን ተክላና ምናምን ራሱ አልቀራትም ማለት ነው። በዚህ መልክ እየኖረች ትገኛለች ማለት ነው ውዶች። ይሄ ራሱ አሁን ሌባ ያስፈራ ምን አይል እንደምታዩት በዚህ መልክ ነው አጥሩ ራሱ የታጠረው። ይኸውላችሁ እንግዲህ ይሄንን ይመስላል። 9 ዓመት ነው እንግዲህ ሳውዲ የሰራችው ማለት ነው። እሷ አሁን ቤቷ መጣች። አልሐምዱሊላህ ረብል ዓለሚን። ግማሹን አከራይታ ግማሹን ደግሞ እንዳሳየኋችሁ ግማሹ ውስጥ ደግሞ ትኖራለች ማለት ነው። የዲሲ ቤት ኪራይ እንግዲህ ቀውጢ ነው። እሷ አሁን ያከራየችው 15000 ብር ነው። 15000 ብሯን ትቀበላለች። አንድ መንግስት ሰራተኛ የማይቀበለውን ደሞዝ ማለት ነው። ሀባይብ እንግዲህ ይሄን ይመስላል ለዛሬ ይዤላችሁ የመጣሁት። በሌላ ቪዲዮ እስከምንገናኝ ባይ ባይ። ቻናሉን ሰብስክራይብ አድርጉ።